ነቢያችን ዓለይሂ ሰላቱ ወሰላም እንዲህ የሚለውን ዱዓ ደጋግመው ሲሉ ሰምተው እንዲህ አሉ። አንቱ የአላህ መልእክተኛ ሆይ ብዙ ጊዜ አንተ ቀልቦችን የምትገለባብጥ የሆንክ ጌታ ሆይ ቀልቤን በዲንህ ላይ አጽናልኝ ሲሉ እሰማለሁ አሉ እመት ዓኢሻ። ከዚያም ነቢያችን ዓለይሂ ሰላቱ ወሰላም እንዲህ አሉ። አንቺ ዓኢሻ ሆይ የሰው ልጆች ልቦች በአላህ ሁለት ጣቶች መሃል ናቸው፣ እንዳሻው ይገለባብጣቸዋል። እኔ እንኳን ፊት ለፊታችሁ እንዲህ ስናገር ከትንሽ ጊዜ በኋላ ቀልቤን ሊገለብጠው ይችላል፣ ማን ያውቃል? ስለዚህ ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለው ዱዓ እያደረጉ የሚያበዙ ከነበረ እኔ እናንተ ይህ ዱዓ ከሳቸው በላይ ያስፈልገናል። ያ ሙቀሊበል ቁሉብ ሰቢት ቁሉበና ዐላ ዲኒክ። የፊትና በሮች ብዙ ናቸውና ዱዓ እናብዛ ወዳጆቼ። ስለዚህ ቀልቦች የሚገለባብጠው እንዲሁም የሚያጸናውና የሚያረጋጋው አላህ ሱብሓነሁ ወተዓላ ነው። እንኳንስ የኛ የነቢዩም ዓለይሂ ሰላቱ ወሰላም ቀልብ በአላህ ሱብሓነሁ ወተዓላ ነው የተረጋጋው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወለውላ አን ሰበትና ባላረጋንህም ኖሮ ወደ እነሱ ጥቂትን ዝንባሌ ልትዘነብል በርግጥ በተቃረብክ ነበር። ያን ጊዜ የሕይወትን ድርብ ቅጣት የሞትንም ድርብ ቅጣት ባቀመስንህ ነበር። ከዚያም ለአንተ በእኛ ላይ ረዳትን አታገኝም ነበር። ሁለተኛው ኢማንን ከሚያጠነክሩ ነገሮች መልካም ጓደኝነት ነው። ኢማንህ በምትቀማመጠው ሰው የራሱ ውጤት ይኖረዋል። መልካም ከሆነ መልካም ውጤት፣ ክፉም ከሆነ እንደዛው ክፉ ውጤት ይኖረዋል። ጓደኛህ ምን አይነት ሰው ነው? አብረኸው ስለምን ታወራላችሁ? ስለ ደግ ሥራ፣ ስለ ዳዕዋ፣ ድሆችን ስለ መርዳት፣ ወላጆችን ስለ ማክበር፣ ዑምራ ስለ ማድረግ፣ ወይንስ ስለ ዱንያ፣ ስለ ገንዘብ፣ ስለ ስሜት፣ ስለ ቢዝነስ? ተጽዕኖ ይፈጥርብሃል። ሐቂቃ የፈለገ ያህል የሚፈቀድ ቢሆንም እንኳን ስለ ዱንያ ብቻ ማሰብ ይጎዳሃል። ስለ ገንዘብ ብቻ ማውራት ሐላል ቢሆንም ነገር ግን ሲበዛ ተጽዕኖ ይኖራል። ምክንያቱም ቀልብ የሚደሰተው በዚህ አይደለምና ምንም ብርሃን አይጨምርለትም፣ ምናልባትም ሊያደነድነው ሁላ ይችላል። በጓደኝነት ጉዳይ አደራ ወዳጆቼ። ለምን ይመስልሃል ነቢዩ ዓለይሂ ሰላቱ ወሰላም ዲን ያላትን ሚስት ምረጥ ብለው ያሉት?